ቼልሲ፣ ሊቨርፑል እና ፒኤስጂ ቶማስ አራሆን ለማስፈረም የሚያደርጉት ፉክክር ላይ ተቀላቅሏል። ሊቨርፑል ከፍላጎት ባለፈ ተከላካዩን የግሉ ለማድረግ ባይንቀሳቀስም ፒኤስጂ ግን ስለ ተጫዋቹ ሁኔታ ቤንፊካን አናግሮ ከቀናት በፊት ድርድር ጀምሮ ነበር። አሁን ላይ ግን በፉክክሩ ቼልሲ ተቀላቅሏል። የቶማስ አራሆ የዝውውር ዋጋ 80 ሚሊዮን ዩሮ ነው። የለንደኑ ክለብ ቶተንሃም ሆትስፐርስ ቶማስ ፍራንክን ዋና አሰልጣኝ አድርገው መሾማቸውን ይፋ አድርገዋል። ፍሎሪያን ዊርትዝ ወደ ሊቨርፑል የሚያደርገው ዝውውር በሚቀጥለው ሳምንት ይጠናቀቃል። አርሰናሎች አሌክሳንደር አይዛክን በክረምቱ ለማስፈረም እስካሁን ተስፋ አልቆረጡም። ባርሴሎና ለአንሱ ፋቲ የቀረበውን የሞናኮን ጥያቄ ውድቅ ማድረጉ ተዘግቧል። ዮኬሬሽ የክለቡ ፕሬዝዳንት ንግግር ካደረጉ በኋላ በኢንስታግራም ገጹ ላይ በአሁኑ ሰዓት ብዙ ወሬዎች አሉ፣ አብዛኞቹ ሐሰት ናቸው፣ በተገቢው ጊዜ እናገራለሁ ብሏል። እንደዚህ እና መሰል ወቅታዊ እና ትኩስ ስፖርታዊ ዜናዎች እንዲደርሳችሁ ፎሎ፣ ላይክ እና ኮመንት በማድረግ ተባበሩን። ቸር እንሰንብት።